መምህራዊ ግዴታዋን ለመወጣት ወደ አርሲ ያቀናችው ሰውነቴ አበራ በሐረር መምህራን ተቋም የቀመሰችውን እውቀት ብቻ ሳይሆን በሕይወቷ ያየችውንና በነፍሷ የነደደውን የወንጌል እሳት በመያዝ ነበር ወደ አሰላ ያቀናችው። ከእርሷ 1 ዓመት አስቀድሞ ወደ ከተማ የመጡ መምህራን ጋር ተዳብላ መኖር ጀመረች። የወንጌል እውነት የነገረቻቸው ጊዜ በቃሉ ክርስቶስን ለማወቅ የመጀመሪያዎቹ ሆኑ። አንዷም እህት በመንፈስ ቅዱስ ተጠምቃ በልሳን ተናገረች። ባገኘችው አጋጣሚ ለተማሪዎችና ለመምህራን እንዲሁም በሃይማኖተ አበው ሲሳተፉ ለነበሩ ወጣቶች ስለ ወንጌል እውነት መናገሯን ቀጠለች። ብዙዎች ክርስቶስ ኢየሱስን የሕይወታቸው ጌታ አድርገው ተቀበሉ። በመንፈስ ቅዱስም ተሞልተው በአዲስ ቋንቋ ተናገሩ። ስራውም እየሰፋ መጣ። በ1958 አጋማሽ መምህራቱ ከኢኮኖሚ ከሚኖሩበት ቤት ፊት ለፊት ባለው አነስተኛ ቤት የጋራ ጸሎትና አምልኮ ከወጣቶቹ ጋር ተጀመረ። ያውም ትንሽ